ሆስፒታል ነው ያለሁት። ሰርጀሪ ከባድ አይደለም ታልሽ? አረ እንደዚህ ቦት ነው ከዚህ በኋላ ምን ነው ጸደይ ነበር አንተ ሰው አይደለም ማ ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ላይ እንደራናችሁ ነው ወይ? ያው እንግዲህ ሰሞኑን ጠፍቻለሁኝ። ዛሬ ቅዳሜ ነው። በአዲስ ቪዲዮ ልምጣላችሁ ብዬ ነው። ምክንያቱም ዛሬ ሕክምና ላይ ነኝና ከዚህ በኋላ 2 ቀን 3 ቀን ቪዲዮ ላልሰራ ስለምችል ዛሬ ደህና በሆንኩበት ሰዓት ላይ ቪዲዮ ቀርጬ ላስቀምጥና እንዳልጠፋ ብዬ ነው። ያው ኮሜንት ላይ ምናምን እየጠፋችሁ ነው ብላችሁ ኮምፕሌን ያደረጋችሁ ስለሆነ በዛውም ላሳውቃችሁ ብዬ ነው። ዛሬ እንግዲህ ሆስፒታል ነው ያለሁት። በምን ምክንያት ብትሉኝ ሰርጀሪ ልሰራ ነው። ነገ የአፍንጫ ሰርጀሪ ይኖረኛል ማለት ነው። ትንሽ ቀላል ሰርጀሪ ነው። ያን ያክል የሚካበድ ስላልሆነ ነው እንደዚህ ቀላል አድርጌ ቪዲዮ ምናምን እየሰራኝ ኢንጆይ ላደርግ ያልኩት። እንግዲህ አስተማሚ ተብላ የመጣችው ማናት? ዳግማዊት ናት። አይዋት ታጋጫ እንዴ ማነው ታማሚ? ዳጊ ችግር የለም። አሁን እኮ ምንም አልተደረግሽም። ነገ ነው እንጂ ተራ ነገ ትታይታለሽ። ዛሬ ነገ ጠዋት 12 ሰዓት ላይ ነው ሰርጀሪ። በጣም ፈርቻለሁ፣ ግን ያው ከበሽታ አይበልጥም። ለዛ አንዴ ልገላገለው ብዬ ስላሰብኩኝ ነው። ሩቢ በጣም ነው የሚያምረው። በጣም ነው የወደድኩት። ላሳያችሁ። ይሄ የሚዘረጋ የሚፈጥፍ ምናምን ያው ስተሬላችሁ ታውቃላችሁ። እኔ ደግሞ በሺቲ ነው ያለሁት። ዛሬ ሺቲ ለብሰሽ ነው ያሉኝ እና ይሄ የሚያክል ጫማ አድርጌያለሁ። እስኪ ጫማሽ ታፍ እንደዚህ እስኪ እና ሽቲ ለብሼ የድሬዳዋ ሰው መስያለሁ ማለት ጅቦቹ ናቸው የቀሩት። በቃ ተታ ብለናል፣ ሽቲ ለብሰናል። እንግዲህ እዚህ ጋር ነፋስ መቀበል እንችላለን። እዚህ ጋር የምንተኛበት ታማሚ የሚተኛበት አልጋ ነው። ለጊዜው አስተማሚ ተኝቶበታል። እዚህ ጋር ከዳጊ የምታዝረከረካቸውን ቆሻሻዎች ጠዋት ላይ ጠራርጌ የምጥልበት ጋርቤጅ ቦታችን ነው። ስንቀጥል ወደዛ ጋር ቁም ሳጥኑ አለ። ልብስ የለንም። ቁም ሳጥኑ እዚህ ጋር ሻይተር የምትደረግና እና ከላይ ምናምን እቃ አለው። እሺ ከዛ ሻወር ቤታችን፣ ወደ ሻወር ቤታችን እንግባ። እሺ እና ሻወር ቤቱን እንያዝ። ሻወር ቤታችን ይሄንን ይመስላል። እንግዲህ እዚህ ጋር ሻወርና ስንደቅታችን መመሰጫ ነው እንትን ነው መመሰጫው የፀጉር ቋንቋ ነው የለውበትም። እሺ እና ባይዘዌ ማለት ነው ባይዘዌ ምንም ታማሚ አልመስልም። እንደምታዩት ፋቢሊ ነው የመጣሁት። ነገ ማለት ነው ማውራት ካልቻልኩኝ ምናምን ከደከመኝ እንደ ሁኔታዬ ታይቶ ተረኞቹ ይረከቡትና ዳጊ ትይዝላችኋለች ማለት ነው። ብቻ ግን በዚህ ማለበዛ ላለመጥፋት ያክል ነው ጋይስ። ዳጊ ናት ባይዘዌ ኦፕሬሽን ማለት ሰርጀሪ የምትሰራው የሚመስለው። ጭንቀት እንደሆነ ጠብላለች። ጭንቀት ሽምግልና ተልኮ ነው የሚመስለው። ዛሬ ታየ ሺቲ ስጋ ለብስ ሺቲ ስጋ ለብስ። አቤት አቤት። እስቲ አውርጁ እስከስ እንደዚህ ቦት ነው ከዚህ በኋላ ምን ነው ይታወቃል። እግዚአብሔር ሆይ እንወዳችኋለን። በጣም ፀሐይ ያለ ለዛ ነው ሞቆራችሁ በስስት ነው የምታይሽ እንደ ልጅ። እሺ እንዴት ናችሁ የማይ ቤተሰቦች? አሁን ይሄንን የምቀርጽላችሁ ማሂ ምንም አታውቅም። ውሃ ልግዛልሽ ብዬ ተደብቄያት ወጥቼ ነው። ለነቦቼ ደውዬ ነግሬያቸዋለሁ ማሂን እንዳመማት። አሁን ውጪ ላይ ቆመው እየጠበቁኝ ነው። እነሱን ይዣቸው ልመጣ ነው። እነሱ ናቸው መሰለኝ እዛ ጋር ራይድ ቆመው በጣም በመድኃኒዓለም በፊት ደግሞ ታምጪ መከራችን አውቀሽ ነው እንዴት ሆስፒታል ተረፈቻችሁ ብላችሁ ጸጊ ወይ እንዴት ናችሁ? አሁን ነው
ካመን አይደለ ብድር በምድር ነው። ተይ አሁን ባለፈው አንተ ፍራንክ እስኪ እግዚአብሔር ፍራንክ አይደለም ማርያምን ፍራንክ አይደለም። ይሄ ቪዲዮ እየሰራን ይችላል ሳመን ማለት አንድ ማቀርጽ ስላወቀች በቃ ይሄ እንዳጠፋባቸው ከዛ እዚህ እንደሆነች ምናምን እየቀረጽን ነበር። ከዛ ለተወሰነ ሰዓት እኔ ተሰበሪ ስወጣ ምናምን ሰርጀሪ ማኔጅ አድርጊ ምናምን ስላለች ለዛ ነው ይሄንንም እናንተ እንደምትመጡ እኮ አታውቅም እኮ አይደለም ረኛ ነው በቃ እንዳቂ ካማቱ ነው አይደለም ይሄ በቃ በዛውም እናንተ ትታረቁበት አላችሁ። ከዛ ደግሞ ይሄ ለሰይ ይሆናል ሰርጀሪ ነው ካማ ሰርጀሪ ይሻል ካማ ሰርጀሪ ምናምን ያልሽ ከባድ አይደለም እኮ ሰርጀሪ ከባድ አይደለም ታልሽ አረ ከባድ አይደለም እዚህ አፍንጫው ጋር በጣም ቀላል ነው እንዴ ዶክተር አብይ ከባድ ሲሆናል ነው ካንገት በላይ ጓው እሺ ካይሽ ይደብራል ማለት ሲሪየስ ላይ ተፈቃታ ይስ ነው ግን ምንም አትልም እታች ወርዳ እንድትጠብቀን ልንገራችሁ ነው ዴሊ ኮሚቴ አልገባም ስደውልላት ስልካታን አልገባም ማለት ከተካላይ ሞረድ ስለተወጣች አዎ በጣም አጥቶኛ ደግሞ ጀስት እሷ ያደረገችው ነገር እኮ ነው ያደረኩት በቃ እነሱ ፍራንክ ሰሩ እኔም ፍራንክ አድርጌ አይ አንተ ትንሽ ገፋ ይላል በርግጥ ያንተ ሀሳብ አይደለም ማ ብላችኋል እንዴ እንደዛ ብለህ ሰው ይራፍታ እንዴ በዚህ ማለበዛ ዋናው መታረቃችሁ ነው እሷ እንደማትነግሩ ስላወቅኩ ነው እንትን ያ ሰርጀሪ ለታመምሽ እንኳን ሳታግሪኝ ከሌላ ሰው ስፖርት ነበር ዴሊሽስ ለታመምሽ ዴሊሽስ አይደለም አንተ ነው ሆስፒታል ነው ስታይ ይሄን የመሰለ ሌክዠሪ ሆቴል እያየ ሆስፒታል ነው ተናገ አያየምር ማለት በዚህ መልኩ ባልገናኝ ደስ ይላል አይደለም ኦሬዲ ቪዲዮ እየሰራኝ ነበር ዳጊ በሽ ደወለችልኝ ለዛ ሳይሆን ቢመሰለሽ ደውዬላት ነው ስልክ ከተንሽ በተደጋጋሚ ገደውልኩ ማለት ትንሽ ሌላ ታዲያ ቦቼ ልክ እኮ አንተ ኦኬ አትቀጣ ስለሽ ግን ኩርፊያሽ በልክ ቢሆነሻል ነው አላኩ ከዚህ በላይ ያኩርፍሻል እንጂ አቲ የነሱ ወሬ ነው በጣም አኩርፍሻል ቦቼ ቸግና አሁን ምን አልፍሽ ዳጊ ከታለሽ ጉድ የዳጊ እኔ ቅረጃ አላልኳትም ብለኝ በነገራችን አይ እኔ ነኝ ያልኳት ኦሬዲ እዚህ ያለውን ፕሮሰስ ቅረጅ ምክንያቱም ከዚህ በኋላ 3 ቀን ምናምን ስለምቆይ ይጠፋል ብዬ ስላሰብኩ እሺ ግን በዚህ መልኩ ባልገረኝ ደስ ይለኝ ነበር አስተሽልኝ ባስረዳሽ ደስ ይለኝ ነበር አንተ ለምን እንትና አሁን እኮ ሰርጀሪ ትገባለች እንደዚህ የትሹ አታንሳ ግን ምን ተባለች ነው የሚለው መጀመሪያ አንሳ ከሰርጀሪ አይ አይደል ኩርፊያው ካልቃስ ነው ኩርፊያውማ አይኗን አትይም እንዴ የናፍቆት አይን ነው አታሽ እውነት ሰሞኑን ማለት ነው ወደዚህ ወደዛ በዚህ ጉዳይ ማለት ነው ስለዚህ አይ ግን ካላቆረፍሽኝ ቢያንስ መታመምሽን ማወቅ አልነበረብኝም እኮ ኦሬዲ ከተረጋጋ ነገር አለው ነበር ጸበል ተንከራተተ አባን ጠራናቸው ቤት ይዘን እየሳቅሽ ነው እየሳቀች አባን ጠራናቸው ቤት ይዘን መጣን ስንት ምን ያደረገው ነገር አለ ጎረቤት ይበጠብጣል ሌሊት ይነሳል ይላል ይባንናል ይቃዣል ልጁ አልጋ ላይ እየሸና ነው ማን ነው አይደለም አይነ ጥላ ነውም አሉ ዶክተር አረ በመድኃኒዓለም ዛሬ የምትቀልድበትን ቦታ ምረጥ ይሳቀች ግን እግዚአብሔር ናፍቃታ ዳጊ ያናፈቅሽ ግራች አረ ናፍቃኛል ካሜራው ላይ እኔና ሳውለን ዳጊ ወይኔ ብሬዚል ልፈታው ነው ባይዚ እዚህ አይደል ካንጋት ላይ ነው
ቦቼ አሁን ለኔ ለውለታዬ ምንድነው የምታደርግልኝ? አይደለም ዩቲዩቤን ለአንድ ቀን ማኔጅ አድርጊልኝ አልሻ። ከዛ ደስ ለማንኛውም ስለመጣችሁ ደስ ብሎኛል። አይቻልም። ከሌላ ነገር ሳይሆን ቦቴ ካላለበት ሂድና ቤት እደት ተቀበለ ጧት እኔስ ቦቼ ይሄድ ይሁን ራሱ ያሳል ይልካንቺ እንዴ በቀጥታ ነው ቀርጾ ነው ቦቼ ምንም ማለት ምንም ማለት ነገራችን ላይ እንደውም ቲክቶክ ላይ የሚሰራቸው ብሎች ለቀቅ ብሎ ምናምን እንደሚሰራ ምናምን የደለው ነው የደለው ይመስላል። አሁን በዚህ ማላችሁ በዚህ ጓደኛዬን አስከፍታችኋታል። ይቅርታ ጠይቋት። ችግር የለም አልፈልግም። አንቺ ይቅርታ ልብ ይኑርሽ በእናትሽ። ካለኝ ተኝቼ ወዴት ትሄጃለሽ? ሞት ሸለል ሳትል ይባላል። አሁን የሆነ ቅጣት ዘፈን መርጦ ቦቼ እዛ ጋር ቴዳይ ይዘፍናል፣ አንተ ትጨፍራለህ። ለማሂ ይሄ የሀገር አቀፍ ስምምነት ነው። ከሰው በላይ ነች። ከማንም በላይ ግድ በቃ አንቺ ደግሞ እኔ እናንተ ታጥቀናል። ባይዘዊ ማለት ነው። ይሄ ሲያምር ውስጥ ላይ አዙሪ እናሳያቸው ላይ ለዚህ ለዚህ ጋር ከዚህ ጋር የሚታይ
እግዚአብሔር ጋይስ ሰርጀሪዋን ማሂ በድል ተጠናቋል። በድል ተወሰኗል። ጉልቤ ይሻላል። የጉልበት ነው ሰርጀሪ ከለልኩኝ እኮ እንዴት ነሽ? መድኃኒትሽን በአግባቡ እየወሰድሽ ነው አይደል? ድምፁ አይሰማም። ፈሳሽ ነገር እየወሰድሽ ነው። ሶፍት ድሪንክ ነገር መጠቀም አለባት። ዶክተር ጨለሉ ይባላል። ምግብ ከአይምሮ ታካሚ ናቸው። የአይምሮ ህሙማኑ እነሱ እሷ ተጠሱ አሁን ትንሽ ደክሟታል ደግሞ ስትለፈልፍ ስለነበረ ሰርጀሪ ጨርሽ ጸደይ ነበር ገብርኤል የምትለው ስለማይሰማ ቀጣይ ቤት ስገባ ቀርጽላችኋለሁ። ደግሞ ፈረንጅ ነኝ ህንዳዊ ነኝ። ኢትዮጵያ አማርኛ በጣም አልሰማም። አማርኛ አልሰማም። በህንድና ህንድኛ ትንሽ ነው። እኔ ትንሽ ነው። ቲኮ ቤካ ነው። ቲኮ ቤካ ቻጌስ ደህና ናት። አሁን እግዚአብሔር የተመሰገነ ይሁን። ሰርጀሪዋን በስነ ስርዓት ሲያርሰውታለች። ቤት ስትገባ ደግሞ ጤንነቷን ታሳያችኋለች። ነገ ቀን ምን ፖስት ታደርጋለች። ቤት ስትገባ ውጪ ስለይቅርታ እንዴ ዛሬ ምን ይቅርታ መደረግ አለበት? በእግዚአብሔር ነካሽ እርግዝና ነው እንዴ? ይቅርታ በዘጠኝ ወሩ የሚባል እንዴ? ይቅርታማ አድርጊ። በጣም ነው ነው እንዴ እንዴ እየጨዋችሁበት ምን ይሆንሽ ነው እንጂ አንቺ ራስሽ ይቅርታ ማለት አለብሽ። እኔ እንደውም ይቅርታ አለ ጥላኝ ነው ከሄደች ተውትሽ። አትጮህባት እሺ። አሟታል። አንተ አይ ነው ለዚህ ወጥኛዎች አንዴ እየፈራችሁ ባላል ልትዝናና እኮ አይደለም እኮ የመጣችው ማይ ልምዷ እኮ ነው። ቃል ለጠየቅ እንደዚህ ለመደች አይደል? እጇ ችግር የለም ችግር ተይ። አይ ቆይ እንደዚህ ይሄም ስለ ምን ያሳያል? ከሆስፒታል ልጅ ወደ ቤት የምትሄጂበት የራይድ
ቦቼ ግን በጣም የሚያስቀው የመዳፋን ጀርባ ነው የምታነባው። አራከለች ውስጥ ላይ ይሄ ደም ስራ አንባቢ ነው እኮ የምትባለው። መዳፍ አንባቢ አይደለም። ልጅም እኮ ነበር አንቺ መዳፍ አራካ አካባቢ ሳይንስ ላይ አሸመድዳለሁ ሁላ ይሶመዳል ይያው ለቅርብ ዘመድ ወይ ለጓደኞችሽ እነግራለሁ እንጂ ይሄ ይሄ ለሱ እያመቻቸ ነው ጋይስ አርጋ ነው መቤቴ 12 ልጆች በአንድ አመት ውስጥ የሚወለዱ ናቸው። ስድስቱን ከማን እንደተካፈሉ ነው እንደሰው አፋፍ ይሄ በእግዚአብሔር እጅ የተያዘ ሰው ገና ከማደንዘዣው አልነቃችም። እሱ ነው የሚያነቃው። ኧረ ቻው በሏቸው በቃ መቻችሁ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ሆና በሰላም ወጣለች። ክርስቲያው ደግሞ ያለውን ቪዲዮ ታሳያችኋለች። የኔ ጉዳይ የኔ ኑሮ ከሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ መሰጥሽ ከምንም ለኔ ዘንድ ላይ ያለሽ ጉዳይ